ሰላም ሰላም፣ ይህ የሙሉ ጥላ ኮድ ካምፕ ነው። እንኳን ድጋሜ ለመገናኘት አበቃን። ባለፈው ሳምንት ሀው የኮምፒውተር ፕሮግራም ራንስ ወይም ኤክስኪዩትስ ኢንሳይድ ኮምፒውተር በሚል ርዕስ ተነጋግረናል። ከዛ ውስጥ ለምን ኮምፒውተር ኤክስኪዩሽን መማር እንዳለብን ምክንያቶችን በዲቴል ተምረናል። ከዛ ደግሞ ሲፒዩ እና ሚሞሪ ስለሚባል የኮምፒውተር ኤክስኪዩሽን ሃርድዌር ፓርት በደንብ ዲቴል ተማምረናል። ከዛ ፕራክቲስ አሳይመንት ወስደን ነበር፣ የተለያየ ነው። ዛሬ ደግሞ ያው ባለፈው ቃል በተገባባ ነው መሰረት ኦል ፕሮግራሚንግ ፊቸርስ ኦል ፕሮግራሚንግ ላንጉዌጅስ ኮመን ፊቸር ዩ መስት ኒድ ቱ ኖ በሚል ርዕስ እነጋገራለን። ኦልሞስት ወደ 3 ሴሽኖች ይኖሩናል። እንግዲህ ኮዲንግ ከማድረጋችን በፊት ምንም እንኳ በኤአይ ኤራ ቢሆን ዛሬ ኤአይ ኤራ ቢሆን እንኳ ስለ ኮዲንግ መሰረታዊ የጋራ ባህሪያት ማወቅ በጣም ወሳኝ ነው። ማለት ሁሉንም ፕሮግራሚዎች የቋንቋ የሚያጋራቸውን ባህሪ ማወቅ ጥሩ ነው። እያንዳንዱ ፕሮግራም ኮድ ለማድረግ ወይም ደግሞ ቢሄቪየሩን ለመረዳት ባህሪያቶችን ማወቅ የተሻለ ነው። በተለይ ደግሞ ሁሉንም ኮመን የሚያደርጋቸውን ፊቸሮች ማወቅ የሚጠቅመው አዳዲስ ፕሮግራሚንግ ላንጉጆችን ለመማር ፈጥኖ ለመማር ስለሚያግዝ ማለት ነው። ምክንያቱም የጋራ የሚያደርጋቸውን ፊቸር ካወቅን አንደኛውን ፕሮግራሚንግ ላንጉጅ ከሌላኛው ፕሮግራሚንግ ላንጉጅ ለመለየት የሚጠበቅብን ልዩ የሚያደርገውን ባህሪ ማለት ነው። እና በዚህ ኮርስ ለርኒንግ ኮል ምንድን ነው? የመጀመሪያው የሁሉንም ፕሮግራሚንግ ላንጉጆች የሚጋሩትን ባህሪ መረዳት መቻል ነው። ከዛ በማንኛውም ቋንቋ የተጻፈን ፕሮግራም መረዳት ማንበብ መቻል እንድንችል ነው። በመጨረሻ ላይ ያው ሁሉንም ፕሮግራሚንግ ላንጉዌጅ ፊቸሮች በደንብ ካወቅን እንግዲህ ክህሎታችንን ከፍ አድርገን በፍጥነት ለማሳደግ እንችላለን ማለት ነው። ወይም አዲስ ላንጉዌጆችን ለመማር ቀላል ይሆንላል፣ ፈጣን ይሆንላል ማለት ነው። ዋናው ነገር የትኛው ፕሮግራሚንግ ላንጉዌጅ ይሻላል ወይም የተሻለ ነው ማለት ሳይሆን በየትኛው ፕሮግራሚንግ ላንጉዌጅ የትኛውን ችግር እፈታለሁ የሚለውን ማወቅ ወሳኝ ያደርገዋል ማለት ነው። ማለትም ፕሮግራም የምንጽፈው የሆነ ችግር ወይም የተፈጠረን ፕሮብሌም ሶልቭ ለማድረግ ስለሆነ ማለት ነው። እና ያው ሁሉም ፕሮግራሚንግ ላንጉጆች ዳታ ስቶር ማድረግ፣ ዲሲሽን ሜክ ማድረግ፣ ታስኮችን ሪፒት ማድረግ እና ዳታ ኦርጋናይዝ ማድረግ ባህሪ አላቸው ማለት ነው። ሁሉም ፕሮግራሚንግ ላንጉጆች ሳይንታክስ ቼንጅ ነው እንጂ ያላቸው ቲንኪንግ ፓተርናቸው ኦልሞስት ሲሚላር ነው። ስለዚህ ግን ምንድነው መፍታት እንደምንፈልገው ወይም ደግሞ መጻፍ እንደምንፈልገው የፕሮብሌም አይነት ይወሰናል ማለት ነው። ጌሚንግ ለመስራት የጌሚንግ ፕሮግራሚንግ ላንጉጅ ፊቸር ያላቸውን ፕሮግራሚንግ ላንጉጆች ነው የምንመርጠው። ሴክሽን በዚህ ኮርስ ወደ 5 ሴክሽኖች ይኖሩናል። ከተቻለ ሁሉንም በአንድ ፓክ አድርገን ለማስቀረብ እሞክራለሁ። አለዛ ግን እስከ ሴክሽን 3 ያለውን አይተን በቀጣይ ቪዲዮ ደግሞ ከሴክሽን 3 ግማሽ እስከ ሴክሽን 5 ያለውን በደንብ እንዲትል እናያለን። ከዛ ቀጥታ ምንድነው የምናደርገው? አይዲ አውርደን ኮድ ማድረግ እንጀምራለን ማለት ነው። ምንም እንኳን የኤአይ ኤሪያ ሆኖ ኮዲንግ ኤአይ መስራት ቢችልም መሰረታዊ የሆኑ ፕሮግራሚንግ ፊቸሮችን ማወቅ በጣም ወሳኝ ነው። አዲስ የሆናችሁ ለቻናሉ አዲስ የሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ፣ ላይክ ማድረጋችሁ እንዳትረሱ። በነፃ ነው፣ ምንም የሚያስከፍል ነገር የለም። ሰብስክራይብ አላደረጋችሁ በድጋሚ ሰብስክራይብ እንድታደርጉ፣ ከዛ የደወል ምልክቷን ስትነኩ ደግሞ ቀጣይ እኔ ምንም የኮዲንግ እውቀቱም የለኝም እንዴት ነው መጀመሪያው የሚለውን ደግሞ በደንብ ፕራክቲካል የተዘጋጀ የቻናል የኮርስ ስላለ በነፃ ያንን ኮርስ እንድታገኙ የደወል ምልክቱን መንካታችሁ እንዳትረሱ። ስለዚህ ሴክሽን 1 ላይ ላንጉዌጅ ሩልስ፣ ኮሚኒኬሽንስ፣ ዳታ ስቶሬጅ እና ዳታ ሚኒንግ የሚሉትን እናያለን። ሴክሽን 2 ላይ ካልኩሌሽን፣ ሎጂክ፣ ሲስተም ኢንተራክት እና ዲሲሽን ሜክ ኤንድ አውቶሜሽን የሚሉት እናያለን። ሴክሽን 3 ላይ ኦርጋናይዝድ ሎጂክ፣ ኦርጋናይዚንግ ዳታ፣ ዌር ቫሉስ ላይ እና ፕሮብሌም ሶልቪንግ የሚሉትን እናያለን። ሴክሽን 4 ሪዩዘብል ቱልስ የሚባሉትን የሁሉም ፕሮግራሚንግ ፊቸሮች የሚቀሩትን ፕሮግራሚንግ ስታይላቸውን እና ሀው ኮድ ራን እንዴት እንደሚያደርግ ሪል ሲስተም እንዴት ዲቨሎፕ እንደሚደረግ በሁሉም ፕሮግራሚንግ ላንጉጆች ኮመን ፊቸር የሚቀሩትን። ከዛ ሴክሽን 5 ኳሊቲ ኮንትሮል፣ ቨርዥን ኮንትሮል፣ ኩዊክ ለርኒንግ እንዴት አንድ ፕሮግራም ቶሎ በአጭር ጊዜ በሳምንት ውስጥ ወይም በ2 ሳምንት ውስጥ ወይም በ2 በ3 ቀን ውስጥ መማር እንችላለን የሚለውትን ኩዊክ ለርኒንግ ቲፕስ አሉ። እነሱን ሰጣ። እዛ ሜንተር ዋርኒንግ፣ ያው ጀማሪ ፕሮግራመር ስኖር
የሚገጥሙን ስህተቶች አሉ። ባለማወቅም ሆነ በማወቅ የሚፈጠሩ እነሱን እንነጋገራለን። አስ ሲኒየር ዴቨሎፐር እንደ ወንድማዊነት ያው እኔ ያለፍኩበትን ነገር ስለማጋራችሁ በነፃ ነው እና ፋይናል ቼክሊስት ይኖረናል። ወይም ሰመራይዝ አድርገን እንነጋገራለን ማለት ነው። ሶ ወደ ሴክሽን 1 ከመግባታችን በፊት ድጋሜ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ፣ ላይክ አድርጉ። በነፃ ነው፣ ምንም የሚያስከፍል ነገር የለውም። ለእናንተ ግን ይህን ኮርስ አዘጋጅ ሳቀርብላችሁ እንግዲህ የ4 ዓመት ኤክስፔሪየንስን በነፃ ነው የማቀርብላችሁ ማለት ነው። ስለዚህ እናንተ ሰብስክራይብ ማድረጋችሁ የሚጎዳችሁ ነገር የለም። ወደ ኮርሱ ቀጥታ እንገባለን። ሴክሽን 1 ላይ ሲንታክስ እና ሲማንቲክስ የሚባል አለው። ሁሉ ፕሮግራሚንግ ላንጉጆች ላንጉጅ ሩል ውስጥ ሲንታክስ እና ሲማንቲክስ የሚባል አሏቸው። ሲንታክስ ማለት ኮዱ እንዴት ተጻፈ የሚለው ስትራክቸሩ ነው ማለት ነው። ቅርጹ ወይም ደግሞ ሊሆን የሚገባው አንድ ፕሮግራሚንግ ላንጉጅ ለምሳሌ ሲ ፕላስ ፕላስ እና ጃቫ የሚጻፉበት የራሳቸው ቅርጽ አላቸው። ኤችቲኤምኤል የራሱ ቅርጽ አለው። ሴማንቲክስ የሚባለው ደግሞ ኮዱ የሚኖረው ሚኒንግ ማለት ትርጓሜው ያ ኮድ ኤክስ ኢኳልስ ቱ ኢንት ኢኳልስ ቱ ብሎ የሚጽፈው አንድ የተጻፈው ኮድ ትርጓሜ ምንድን ነው እዛ ጋር የሚለው። ሌላው ሲንታክስ እና ሲማንቲክስ ውስጥ እንግዲህ የማይረሱ እና መቅረት የሌለባቸው ነገሮች ኮምፓይለር እና ኢንተርፕሬት የሚባሉ ሩሎች አሉ። የላንጉጅ ሩል ስለሆነ ማለት ነው። ምንድነው ኮምፓይለሩ ቀጥታ ሙሉን ኮድ ስካን በማድረግ ኢንፎርስ ያደርጋል ያለውን ነገር ይረራል የለው የሚለው። ኢንተርፕሬተር ከሆነ ደግሞ ያው ላይን ባይ ላይን ራን ሲያደርግ እያንዳንዷን ላይን አላት የላትም፣ ችግር አላት የላትም ያለ ኤረር ዲቴክት ማድረግ ነው ማለት ነው። ለምሳሌ እዚህ ጋር በሶስት ፕሮግራሚንግ ላንጉጅ የተጻፈ ኮድ ኤግዛምፕል አለ። በፓይተን ለምሳሌ ኢፍ ኤጅ ግሬተር ዛን ኢኳል ቱ 18 የሚለው እንግዲህ ይሄ የፓይተን ኮንዲሽናል ስቴትመንት ነው የሚባለው። ስለ ዋትስ ኮንዲሽናል ስቴትመንት ቀጣይ ስለምንማማር አያሳስባችሁ አዲስ ስለሆናችሁ ማለት ነው። እና ጃቫስክሪፕት ላይ ይሄ ኢፍ ኤጅ ግሬተር ዛን ኢኳል ቱ 18 ተብሎ የተጻፈው በፓይተን ስንጽፈው የሚኖረው ሲንታክስ ኢፍ ኦፕን ብራኬት እናደርግና ኤጅ ግሬተር ዛን ኢኳል ቱ 18 ክሎዝ ብራኬት እናደርጋለን። ከዛ ምንድነው የምናደርገው? ይሄኛው ኮንዲሽኑ ነው። ከዛ የሚሰራውን ሎጂክ እንሰራለን ማለት ነው። በፓይተን የተጻፈበት እና በጃቫስክሪፕት የተጻፈበት እንደምታዩት ነው። በጃቫ ደግሞ ኦልሞስት ሲሚላር ሊመስል ይችላል፣ ግን ዲፈረንስ አለው። ጃቫስክሪፕት እና ጃቫ ፍጹም የተለያዩ የፕሮግራሚንግ ላንጉጆች ስለሆኑ ማለት ነው። እሺ፣ ከዛ ሁለተኛው ሴክሽን 1 ላይ ሁለተኛው ኮመንትስ እና ሪደቢሊቲ የሚባል ነገር አለ። መጀመሪያ አይ ቲንክ ሁለተኛው ቪዲዮ ላይ ይመስለኛል ስለ ኮመንት እና ሪደቢሊቲ በደንብ እናወራለን ብለናል። በእርግጥ እዚህ ጋር ዲቴል አይደለም፣ በደንብ ኮድ እያደረገ ስንሄድ በደንብ የምናየው ይሆናል። ኮመንትስ እና ሪደቢሊቲ እንግዲህ ኮመንት ማድረግና መነበብ ከሁሉም ፕሮግራሚንግ ላንጉጆች የሚጋሩት ፊቸር ነው። ነገር ግን የተለያዩ አይነት ኮመንት የምናደርግባቸው እንትኖች አሉ። ኮመንት የምናደርገው ለእኛ ነው። በነገራችን ላይ ኮዱ ላይ ወይም ፕሮግራሙ ላይ ምንም አፌክት የለውም፣ ራን አይደረግም። ኮምፓይለሩ ወይም ኢንተርፕሬተሩ አያነበውም፣ ማሽኑም ምንም የሚያነበው ነገር የለም። ግን ምንድነው ፕሮፌሽናል ኮደር ስንሆን የምናደርገው እና ለቀጣይ አሁን እኛ ዛሬ የጻፍነው ኮድ ከ3 ወር ከ4 ወር በኋላ ሌላ ሎጂክ እንዳይመስለን እንድንረዳው ምንድን ነው የሚለው ወይም ደግሞ ሌላ ሰው እኛ የጻፍነውን ኮድ ሌላ ፕሮግራመር እንዲረዳው የምናስቀምጥበት መግለጫ እንደማለት ነው። ያ ኮመንት ይባላል። እና ግን ኮምፓይለሩ ወይም ኢንተርፕሬተሩ አያነበውም። ማሽን ላይም ላይም ፕሮግራማችን ላይም ምንም አፌክት የለውም። ግን ለእኛ ወይም ለሌላ ፕሮግራመር እንድንረዳው የተጻፈው ምንድን ነው የሚለውን ለመረዳት መግለጫ የምናስቀምጥበት ኮመንት ይባላል። ሌላው ሪደቢሊቲ ኔሚንግ ጋር ተያይዞ ነው። ቫሪያብሎችን ኔም ስናደርግ ቫሪያብል የሚባለውን ቀጣይ እንማማራለን። እዛ ጋር የምንጽፋቸው ኮዶች አሳይን የምናደርጋቸው ኔሚንጎች በጣም ከሚሰራው ፕሮግራም ጋር ወይም ከዛ ከተጻፈው ፕሮግራም ጋር በጣም ተመሳሳይ መሆን አለባቸው፣ ገላጭ መሆን አለባቸው። ራንደም የምናስቀምጣቸው መሆን የለበትም። ለምሳሌ ከዚህ ጋር ኤክስ ኢኳልስ ቱ 10 የሚል አሳይኒንግ ኮድ አለ፣ አንድ ላይን ኮድ አለ። ባድ ነው። ኤክስ ምንድን ነው የሚሰራው አይታወቅም። ግን ታች ላይ እንደምታዩት ማክስ ሎጊን አቴምፕትስ ኢኳልስ 10 ካለ ይህ አሁን ማክስ ሎጊን አቴምፕትስ ማለት ማክሲመም ሎግ የማድረግ ሙከራው 10 ጊዜ የሚለው ይገልጻል ማለት ነው። ሶ እኛ የምንጽፈው ኮድ በደንብ እንዲነበብልን ግልጽ እንዲሆን ኔሚንግ ላይ በጣም ጥንቃቄ ማድረግ ወይም ገላጭ የሆነ ልክ እንደዚህ ማክስ ሎጊን አቴምፕትስ ኢኳልስ 10 እንደሚለው አይነት መጻፍ ይኖርብናል ማለት ነው። ሌላው ሶስተኛው ቫሪያብልስ እና ኮንስታንትስ የሚባል የሁሉም ፕሮግራሚንግ ፊቸር ላንጉጆች ኮመን የሚያደርጋቸው ወይም የሚጋሩት ፊቸር ነው። ዳታ ስቶሬጅ ጋር ተያይዞ ቫሪያብልስ እና ኮንስታንትስ ዳታ ስቶሬጅ ናቸው። ኦልሬዲ ስቶር የምናደርግባቸው ነው።
ግን ምንድነው ቫሪያብልስ ከሆነ ጊዜያዊ የሆኑ ወይም የሚቀያየሩ ቫልዩዎችን ስቶር የምናደርግበት ነው። ኮንስታንት ደግሞ ቋሚ የሆኑ የታወቁ ሁልጊዜም የምንጠቀምባቸው የማይቀየሩ ቫልዩዎችን ስቶር የምናደርግ ነው። ይህንን ወደኛ ሪል ወርልድ ምሳሌ ለማምጣት ከተፈለገ ምናልባት ሱፐር ማርኬት ወይም ገበያ ለመሄድ ዘንቢል ይዘን እንሄዳለን አይደለ? ያ ዘንቢል ቫሪያብል ነው ማለት እንችላለን። ምክንያቱም ሱፐር ማርኬት ወይም ደግሞ ገበያ ሂደን የሆነ የምንፈልገው ነገር ከገዛንበት በኋላ ያንን ለሁል ጊዜ አይደለም የምናስቀምጥበት ዘንቢሉ ላይ ማለት ነው። ያ የተገዛው እቃ ይዘን መጠን ቤት ላይ ስንጠቀመው ምን ይሆናል? ዘንቢሉ ባዶ ይሆናል ማለት ነው። ሰው አሁን ነገም ወይም ከነገም ወዲያም እየሄድን እየተመላለስን የምንገዛበት የምናስቀምጥበት ጊዜያዊ ማስቀመጫችን ነው ዘንቢሉ እንጂ የሆነ ስቶር የምናደርግበት እንደ ፍሪጅ ያለ አይነት ነገር አይደለም። እና ቫሪያብል ስቶርስ ባልዛት ካንችን ልክ እንዳልኳችሁ ዘንቢሉ ላይ የምናስቀምጣቸው የምንገዛባቸው እቃዎች እንደሚቀያየሩት ያን እንደ ዘንቢሉ መውሰድ እንችላለን። ቫሪያብል የሚለውን ኮንስታንትን ምናልባት ፍሪጅ መጠቀም እንችላለን። ግን ፍሪጅም ቢሆን የሆነ ጊዜ በኋላ ያልቃል አይደል? ግን ጀስት ሁል ጊዜ የማይቀያየር ባህሪ የምናስቀምጠን ለምሳሌ የታክስ 15% አሁን ባለው ሁኔታ ኮንስታንት ነው የማይቀያየር ባህሪ የምናስቀምጥበት ሲሆን ምንም እንኳ ቫሪያብል እና ኮንስታንት የሚባል ሁሉም ፕሮግራሚንግ ላንጉዌጅ ቢጠቀምም ሁሉም ላንጉዌጆች ግን የራሳቸው የሆነ አጠቃቀም እንትን አላቸው። ለምሳሌ እዚህ ጋር ሌት ፕራይስ ኢኳልስ 500 አለ። ሌት የምትለዋ ፕራይስ አሁን መቀየር እንችላለን ነው ማኑዋሊ መቀየር ይቻላል። ኮንስታንት ቫት ሬት ለምሳሌ 0.15 ነው፣ 15% ነው፣ የማይቀየር ነው፣ የታወቀ ነው። ስለዚህ ቫት ሬት የምትለዋ ቫሪያብል ምንድናት? ኮንስታንት ናት። ኮንስታንት ዳታ ስቶሬጅ ናት። ቶታል እዚ ኢኳልስ ፕራይስ ፕላስ ፕራይስ ታይምስ ቫት ሬት ይላል። ያ ማለት ቶታል ቫሪያብል ነው፣ ምክንያቱም ፕራይሱን በተቀያየረ ቁጥር በቫት ሬቱ እየተባዛና እየተደመረ ስለሚቀመጥበት ማለት ነው። እሱን አድርገን መውሰድ እንችላለን። አይ ቲንክ ግልጽ እንደሆነ ተስፋ አድርጋለሁ። ግልጽ ካልሆነ ታች ላይ ኮመንት ቦክስ ላይ ጥያቄዎቻችሁን ማስቀመጥ ትችላላችሁ። አስተያየትም ካላችሁ እንዲሁ ማስቀመጣችሁ እንዳትረሱ። አራተኛው እንግዲህ ዳታ ታይፕ ነው። ሁሉም ፕሮግራሚንግ ላንጉጆች ዳታ ታይፕ አላቸው። ሚኒንግ እንደማለት ነው። ዳታ ሚኒንግ እንደማለት ነው። ለምሳሌ ስም ቁጥር ሊይዝ አይችልም አይደለ? ስም ላይ በቁጥር ስም መሆን አይችልም። እድሜ በስም መሆን አይችልም አይደለ? ምናልባት በትርጓሜ ልንጽፈው እንችላለን እንጂ ማለት ጾታ ላይ ቁጥር አናስገባም። ጾታ ብለን ነው የምንጽፈው። ልክ እንደዛ ሁሉም ፕሮግራሚንግ ላንጉዌጅ ዳታ ታይፕ የሚባል አላቸው። ዳታ ታይፖች ናምበር ሊሆን ይችላል፣ ስትሪንግ ሊሆን ይችላል፣ ቡሊያን፣ ትሩ ኦር ፎልስ የሚሆን ዴት፣ ኦብጀክት፣ ሊስት፣ ሁሉም ነገሮች በዚህ ሁሉም ፕሮግራሚንግ ላንጉዌጅ እነዚህ ዳታ ታይፖች ይጋራሉ ማለት ነው። ይሄ ለምንድን ነው የሚጠቅመው? ያው ሪል ሲስተም ስንገነባ ቁጥር የሚደምር ማትማቲካል ኦፕሬሽን የሚሰራ ሰተን ሆኖ ግን እንትን ብናስገባለት ስም ወይም ደግሞ አልፋቤት ቃላትን ብናስገባለት ፊደል ብናስገባለት ምን ያደርጋል? ኦፕሬሽኑ ሮንግ ይሆናል ማለት ኢረር ይሆናል ማለት። ስለዚህ ያንን ለመከላከል ነው ዳታ ታይፕ ያስፈልግ። ስለዚህ ሂሳብ ብቻ እንዲሰራልን ከፈለግነ ዳታ ታይፓችን መፍቀድ ያለበት ቁጥር ብቻ የሚለውን አድርገን መጻፍ ይኖርብናል ማለት ነው። ልክ እንደ ፕሮግራሚንግ አሴ ፕሮግራመር ያን የምንጽፈውን ፕሮግራም በትክክል የምንፈልገውን ኦፕሬሽን እና ሎጂክ እንዲሰራልን የተሳሳተ ኦፕሬሽን እንዳይሰራ ለመከላከል ነው ዳታ ታይፕ ያስፈልገው ማለት ነው። ሌላው አንዳንድ ፕሮግራሚንግ ላንጉጆች የራሳቸው የሆነ ስትሪክት የሆነ ዳታ ታይፕ አላቸው። እሱን ያው በቀጣይ ምን ማለት እንደሆነ በደንብ ኮድ መጻፍ ስንችል እያንዳንዱን ነገር ሪፈር እያደረኩኝ እንማማራለን። ለምሳሌ እዚህ ጋር ከስተመር ኔም ሚላለ ዝራ ሚላለ ስትሪንግ ነው፣ ምክንያቱም አልፋቤት ነው እዚህ ጋር የሚጠቀመው። ይህ በደንብ ሶፊስቲኬት ወደ ሆነ ሲስተም ስንገድ በነገራችን ላይ ለሃኪንግ እንዳይጋለጥ ወይም ሞር ስትሮንግ ሴኪዩር የሆነ ሲስተም ቢውል ለማድረግ ስለሚጠቅም ነው ዳታ ታይፕ። አሁን እዚህ ጋር ዝራ የሚለው ስም ብቻ ነው የሚፈቅድ ብለን ግን ሌላ ስፔሻል ካራክተር ወይም ቁጥር የሚቀበል ከሆነ ሳምቲንግ ዊክ ይሆናል ማለት ነው የገነባነው ሲስተም። ያን ፕሪቬንት ለማድረግ ነው። ኳንቲቲ እንግዲህ ቁጥር መጠን ብዛት የሚገለጸው በቁጥር ነው። መቼም በቁጥር ነው። ምናልባት ሚጻፍ ሊኖር ይችላል 100 ምናምን ብሎ ሊጻፍ ይችላል። ግን ብዙ ጊዜ ኳንቲቲ ቁጥር ከሆነ ቁጥር ነው። ኢዝ ፔይድ አሁን የሆነ ነገር ነው አይደለም የሚለውን ለማድረግ ምንድነው የምንጠቀመው? ቡሊያን ነው የሆነ ነገር እና ኮምፔር የምናደርግበት ኢዝ ፔይድ ኦር ኖት፣ ኢዝ ኦር ኖት የሚለውን ለማድረግ ማለት ነው። ከዛ አምስተኛ ከመግባታችን በፊት እንግዲህ እስካሁን 4 ፖይንቶችን አይተናል። ሲንታክስ እና ሴማንቲክስ፣ ኮመንትስ ኤንድ ሪላያቢሊቲ፣ ቫሪያብል ኤንድ ኮንስታንትስ፣ ከዛ ዳታ ታይፕ የሚል አይተናል። ስለዚህ በዚህ ላይ ሀሳብ አስተያየት ካላችሁ ጥያቄያችሁን መቀበል እችላለሁ። ከዛ ወደ ሴክሽን 2 ቀጥላለሁ። ሴክሽን 2 ላይ ካልኩሌሽን ሎጂክ የሚባሉት አሉ፣ ኦፕሬተርስ እና ኤክስፕሬሽንስ የሚባሉት ማለት ነው። ኦፕሬተር የሚባሉት እንግዲህ ማትማቲካል ኦፕሬተር አሉ፣ ሎጂካል ኦፕሬተር የሚባላሉ እና እነዚህ
ኦፔራንት ይባላሉ። ማለት የሚሰሩ የሚደረጉ የሚፈጸሙ ነገሮች ማለት ነው። በማን በኦፕሬተር ማለት ነው። ኦፕሬተርስ ፐርፎርም አክሽንስ ላይክ ፕላስ፣ ማይነስ፣ መልቲፕሊኬሽን፣ ዲቪዥን፣ አሳይኒንግ፣ ኮምፓሪዝን እነዚህ ነገሮች አክሽኖችን ይሰራሉ ማለት ነው፣ ያከናውናሉ። ኤክስፕሬሽን ደግሞ ያው ቫሎችን እዛ ጋር ኦፕሬተሮች ፐርፎርም የሚያደርጓቸውን ተጠቅመን ኦፔራንዶችን ኮምባይን አድርገን ቫሉ ሪዛልት እንዲሰጥ ማድረግ ማለት ነው። ኤክስፕሬሽን ይባላል ማለት ነው። የተሟላ የማትማቲካል ኦፕሬሽን ሊሆን ይችላል፣ ወይም ደግሞ የሎጂካል ኤክስፕሬሽን ሊሆን ይችላል። ግን የሆነ ሪዛልት መስጠት የሚችል ማለት ነው። ቫሉዎችን ኮምባይን በማድረግ የሚሰጥ ማለት ነው። ያ ማለት ለምሳሌ ሰብቶታል ይላል። ኤግዛምፕል እንደምታዩት ሰብቶታል እዚህ ኳርስ ኳንቲቲ መልቲፕላይ ባይ ዩኒት ፕራይስ ይላል። እንግዲህ እዚህ ጋር ኳንቲቲ መልቲፕሊኬሽኑ እዚህ ጋር ኦፕሬተሩ አለው። ምንድነው የማባዛት ማንንና ማን ኳንቲቲውንና ዩኒት ፕራይስን የማባዛት ማለት ነው። ይሄ ሰብቶታል እንዲሰጥ ማድረግ ይሄ አንድ ሙሉ ስቴትመንት ምን ይባላል? ኤክስፕሬሽን ይባላል ማለት ነው። ልክ እንደዛ ሁሉ ባትም ሰብቶታል ታይምስ 0.15 ቶታል ኢኳል ሰብቶታል ባት ይሄ ሙሉ ኤክስፕሬሽን ልንለው እንችላለን ማለት ነው። ሌላው ኮመን ፊቸር ኢንፑት አውትፑት ማለት ነው። የምናስገባለትና ውጤት ያለው ሲስተም ኢንተራክሽን ይባላል። ይሄ ሁሉም ፕሮግራሚንግ ላንጉጆች የሚጋሩት ፊቸር ነው። እንግዲህ ሲስተማችን ከዲቨሎፕ ከተደረገ በኋላ የሆነ ነገር ዳታ ኢንፑት እናደርግላታለን፣ እዛ አውትፑት ሪዛልት ይኖረዋል። እንግዲህ ኢንፑቱ ከተጠቃሚዎች ሊሆን ይችላል የሚመጣው፣ ወይም ደግሞ ፋይልስ ሊሆን ይችላል። ምክንያቱም ለምሳሌ ቫሪያብል ብለን የሆነ ወይም ደግሞ ኮንስታንት ብለን የሆነ ነገር ካስቀመጥንለት ከዛ ታች ላይ ኢንፑት መቀበል የሚችል ፋንክሽን ቢኖር ወይም የሆነ ኮድ ቢኖር፣ ስለዚህ ያን ዳታ መቀበል የሚችለው ከመጀመሪያ ፕሪቪየስሊ ዲክሌር ካደረግነው ቫሪያብል ቢሆን ያ ፋይል ላይ ተቀበለ እንለዋለን። ዩዘር ኤክስተርናሊ ሲስተሙ አልቆ ስም ማስገባት ቁጥር ማስገባት እሱን ለማግለጽ ነው። ሴንሰርስ ያው ስማርት ሲቲ ቢውልድ ሲደረግ ወይም ደግሞ ስማርት ቴክኖሎጂ ስንጠቀም ብዙ አይነት ስማርት እንትኖች አሉ፣ ሴንሰሮች አሉ። ሶ ላይት ሴንሰር አለ፣ ሁሚዲቲ ሴንሰር አለ፣ ኦብጀክት ሴንሰር አለ፣ ጋዝ ሴንሰር አለ፣ ፋየር ሴንሰር አለ። ብዙ አይነት ሴንሰሮች አሉ። ከነዛ ኢንፑት ሊቀበል ይችላል። ኤፒአይስ አፕሊኬሽን ፕሮግራም ኢንተርፌስ ማለት ነው። የፕሮግራሞች ጆሮ ማለት እንችላለን። ፖርት ነው ምን የሚሰማሙበት ማለት ነው። ኢንፑት ማግኘት ይቻላል። ከዛ ዳታቤዝ ነው። ዳታቤዝ የታወቀ ነው። ዳታ ስቶር የሚደረግበት ሂውጅ ስቶሬጅ ነው። ሪጅድ የሆነ ስቶሬጅ ነው። ከዛ ፌች አድርጎ ኢንፑት ይኖራል ማለት ነው። አውትፑት ያው እንግዲህ ስክሪን ላይ ሊሆን ይችላል፣ ፋይል ላይ ሊሆን ይችላል፣ ፕሪንተር ላይ ሊሆን ይችላል፣ ኦልሞስት ራሱ ዳታቤዝ ላይ ወይም አፒአይ ሊሆን ይችላል፣ ወይም ደግሞ በኖቲፊኬሽን መልክ ሊሆን ይችላል። ያ አውትፑት ሊሆን ይችላል። ወይም ሁሉም ፕሮግራሚንግ ላንጉጆች ኢንፑት ፕሮሰስ አውትፑት አላቸው። በደንብ ስለ ኢንፑት አውትፑት ፕሮሰስ አውትፑት ሞዴል በደንብ ሴክሽን አይ ቲንክ አንደኛው የመጀመሪያው ቪዲዮ ላይ በደንብ ዲቴል ተሰርቷል። ወይም ያለፈው ቪዲዮዎች ላይ ቼክ ማየት ትችላላችሁ። በደንብ ዲቴል አለው። ጥያቄ ካላችሁ አሁንም ጥያቄ ለመቀበል ዝግጁ ነኝ። ለምሳሌ ኤግዛምፕል ኢንፑት ከስተመር ኦርደር ሊሆን ይችላል። ከስተመር የሆነ ኦርደር ያደርጋል። ምንድን ነው ፕሮሰስ ካልኩሌት ሊያደርግ ይችላል። ፕራይስ ካልኩሌት ይደረጋል። ከዛ አውትፑት ኮቴሽን ኢንቮይስ። እንግዲህ ሁልጊዜ እንደምላችሁ እዚህ ቻናል ላይ በደንብ በስፋት የምንጠቀመው እና ገላጭ የሆነ የካፌ ኪችን መውሰድ እንችላለን። ካፌ ሆነ ራሱ ቶታሊ መውሰድ እንችላለን። እንግዲህ ከስተመሩ ምግብ ሊያዝ ነው መጣ። ምግብ ሲያዘዝ ፕሮሰስ የሚደረገው ምንድነው አለ የለም ወይም ደግሞ ፕራይሱን ካልኩሌት ማድረግ ይኖራል ማለት። ስለዚህ ምግቡ ካለ ኦልሬዲ ምግቡ አለ ቢባል ካልኩሌት ፕራይስ ይደረግና ይሄን ያህል ይደረግ። አውትፑት ምንድነው የሚያደርገው ብሩን ኢንቮይስ ማድረግ ማለት ይሄን ያህል ብር ነው ብሎ ከከፈለ፣ ስለዚህ ወደ ሌላው ፕሮሰስ ደግሞ እንዲሄድ ማለት። ከዛ ከሴክሽን 2 ላይ ሰባተኛው ኮንዲሽናል ሎጂክ ይባላል። ዲሲዥን ሜኪንግ ይባላል ማለት የሆነ ነገር ከተሟላ የሆነ ነገር እንደማለት ማለት ነው። ለምሳሌ ኢፍ ኤልስ ሊሆን ይችላል፣ ኤልስ ሊሆን ይችላል፣ ስዊች ሊሆን ይችላል፣ ማች ሊሆን ይችላል። እና ሁሉም ፕሮግራሚንግ ላንጉጆች ዲሲዥን ሜኪንግ ፊቸር አላቸው። ኮንዲሽናል ሎጂክ አንዱ ነው። ኢዝ ዚስ ትሩ ኦር ፎልስ የሚለውን ነገር ይሄ ነገር ሲሟላ ይሄ ነገር አድርግ፣ ይሄ ነገር ካልተሟላ ይሄ ነገር አድርግ ይላል። ልክ ቅድም እንዳልኳችሁ ሆቴሉን መውሰድ እንችላለን። መጣ ከስተመር ኦርደር ያደረገው ኢንፑት ነው። እንደ ኢንፑት ዳታ እንወስዳለን። ከዛ መጀመሪያ ምንድነው የሚያደርገው የተጠየቀው ምግብ አለ የለም የሚለውን ቼክ ያደርጋል ማለት ነው። ኢፍ ምግቡ ካለ ምንድነው የሚያደርገው ፕራይሱን ካልኩሌት ያደርጋል። ፕራይሱ ካልኩሌት ይደረግና ኢንቮይስ ይደረጋል። ከዛ ጋር ደግሞ ኢንቮይሱ ከስተመሩ ከተስማማበት እና ከከፈለ ኪችን ውስጥ ምግብ እንዲሰራ ትዕዛዝ ይተላለፋል ማለት ነው። ምግቡ ከተሰራ በኋላ ምግቡ ከደረሰ ወደ ምንድነው የሚባለው አስተናጋጅ ዌተሯ ወይም ዌተሩ እንዲያመጣ እና ለደንበኛው እንዲያቀርብ ይደረጋል ማለት ነው። በዚህ ሲናሪዮ መውሰድ ቀላል ያደርገዋል። ለዛ ነው ፕሮግራሚንግ ኮዲንግ ኢዝ ሶ ፈን የሚባለው ማለት ነው። ኢንተረስቲንግ ፓርት አለው ከገባችሁ አንዴ። ዋናው ነገር ቋንቋውን መረዳት መሸምደድ ሳይሆን ኮንሴፕቱን መማር ነው ዋናው ነገር ማለት ነው። ከዛ በኋላ ልክ እንዳልኳችሁ ምንድን ነው መስራት ፈልገው
ምንድነው መፍታት የምፈልገው የሚለው ካወቃችሁ በኋላ ከዛ የትኛውን ፕሮግራሚንግ ላንጉዌጅ ፊቸር ይህንን የሚፈታ እንትን አለው ያካትታል የሚለውን መውሰድ ይቻላል ማለት ነው። እንደምታዩት ኢፍ ፔመንት ስታተስ ኢዝ ኢኳልስ ቱ ፔይድ ከተከፈለ ሪሊዝ ጆብ ማለት ነው። ስለዚህ ስራውን ሊቀቀው እንደማለት አልዛ ዌይት ፎር ፋይናንስ ወይም ደግሞ ለፋይናንስ እስከሚፈጽመው ጠብቅ እንደማለት። ከዛ ሴክሽን 2 ላይ አራተኛው ወይም 8ኛው ሉፕ እና ሬፒቴሽን እንግዲህ ሲስተም ዲቨሎፕ ስናደርግ ሬፒቴሽን ስራዎችን ይሰራል። ሬፒቴሽን ተደጋግሞ አንድን ነገር ተደጋግሞ መስራት የሚያስችለን መሆን አለበት አይደለ? አውቶሜሽን የሚባለው ማለት ነው። አንዴ ብቻ ሰርቶ በቃ ዴድ ማድረግ ሳይሆን አውቶሜሽን መስራት አለበት ራሱን ችሎ ማለት ነው። ያንን ለመስራት ሉፕ እና ሬፒቴሽን የሚባል ፊቸር አለ ማለት ነው። ሁሉም ፕሮግራሚንግ ላንጉዌጆች ይህንን ነገር ይጋራሉ። ለምሳሌ ፎር፣ ዋይል፣ ፎር ኢች እንደ ምሳሌ ነው እንጂ ብዙ አይነት አሉ። እና ዩዝ ሉፕስ ፎር ሊስት ለማድረግ የሆኑ ነገሮችን ለመዘርዘር፣ ቴብል ለመስራት፣ ሪፖርት እንጂ በየጊዜው ሪፖርት አለ፣ በየሆነ ሰዓት ሪፖርት አለ። ያን ሪፖርት እንዲሰራለን አውተንቲኬሽን ስንሰራ ሎጊን ስናደርግ ሉፖችን እንጠቀማልና ሬፒቴሽን ማለት ነው። በነገራችን ላይ እዚህ ጋር ሉፕ እና ሬፒቴሽን ሲሰራ በደንብ ኮዲንግ ስናደርግ እናየዋለን እንጂ ኢንፊኒት ሉፕ ምናምን የሚባል ነገር ከተፈጠረ ምናልባት ፕሮግራሙን ፍሪዝ ሊያደርግብን ይችላል ማለት ነው። ኮንዲሽን እና ሬፒቴሽን ሲሰራ በጣም ጥንቃቄ ልናደርግ ይገባል እና በጣም እዚህ ጋር በጥንቃቄ መስራት ይኖርብናል። ምክንያቱም ለሃኪንግ ለመጋለጥ እና ክራኪንግ መጋለጥ እድሉ ከፍተኛ ስለሆነ አውቶሜሽን ሲሆን ማለት ነው። በተለይ ደግሞ አሁን ኤአይ ኤራ መሆኑ እንደዚህ አይነት ነገሮች ክፍተት ይፈጥራል። ያንን ነገር መጀመሪያ ቫሊዴሽን በደንብ ካልሰራንለት ማለት ነው። ዋትስ ቫሊዴሽን የሚለውን በቀጣይ ቪዲዮ ሰራላችኋለሁ። ብቻ ከእናንተ የሚጠበቀው ከዚህ አብራችሁ መሆን ነው። ላይክ ያላደረጋችሁ አሁንም ድጋሚ ላይክ አድርጉ። ሰብስክራይብ ያላደረጋችሁ ሰብስክራይብ ማድረጋችሁ እንዳትረሱ። እንዲጠፈት ያለ ኮርስ በነፃ የ4 ዓመት ስኪም የትም አይገኝም። በነፃ ነው። ሴክሽን 3 ከመግባታችን በፊት እስካሁን ምን አየን? ኦፕሬተር እና ኤክስፕሬሽን ምን አይተናል? ከዛ ኢንፑት አውትፑት ሚል አይተናል። ከዛ ኮንዲሽናል ሎጂክ ሚል አይተናል። ከዛ ሉፕስ እና ሬፒቴሽን አይተናል። ስለዚህ ሴክሽን 3 ላይ ምን እናያለን? ቀሪ የፕሮግራሚንግ ኮመን ፊቸሮች ፋንክሽን እና ሜትድ የሚሉት እናያለን። ይህ ኦርጋናይዝድ ሎጂክ የሚባል ውስጥ ይከፈላል። ይህ እንግዲህ ፋንክሽን ምን ማለት እንችላለን? ለምሳሌ አሁንም ወደ ዋና የምግብ ቤት ወይም ካፌ ልወስዳችሁ ቻይቲን ቀላል የሚያደርገው እና ሁልጊዜ የምንጠቀመው ምሳሌ እና በጣም ገላጭ ስለሆነ ሼፉ አለ፣ ረዳት ሼፎች አሉ። ከዛ ደግሞ እቃ የሚያጥብ ክፍል አለ። በደንብ የተደራጀ ሆቴልን ነው የምላቸው እንጂ በሁለት በሶስት በአንድ ምናምን የሚሰራውን ሳይሆን በደንብ የተደራጀ ሆቴል እንደዚህ አይነት ክፍሎች አሉት። ምግብ፣ አትክልት፣ ጥሮች፣ ፍራፍሬዎችን የሚሰራ ወይም ደግሞ ግብአቶችን የሚያደርግ የምግብ መስሪያ ግብአቶችን የሚያቀርብ ሰው አለ። ስለዚህ እነዛ እያንዳንዳቸው ሰዎች በዛ በተሰማሩበት ሙያ ፕሮፌሽን ላይ ያሉት ሜትድ ወይም ፋንክሽን ማለት እንችላለን። ለምሳሌ ሼፉ የሚሰራ ምንድን ነው የሚሰራው? እቃ ታጥቦ የተዘጋጀ እቃ ሲኖር፣ ከዛ ግብአቶች የኢንግሪዲየንትስ የሚባሉት ሲኖር እና ኤሌክትሪክ ምናምን ሲኖር ማለት ነው። ስለዚህ ፋንክሽን ትጠራዋለህ ማለት ነው። በፈለግነው ጊዜ የምንጠቀምበት ነው ስንጠራው። ለምሳሌ ሆቴል እንግዲህ ሼፉ ምን ይፈልጋል? ግብአት ሲፈልግ ግብአት አቅራቢውን ይጠራዋል ማለት ነው። ከሌላ ይህን አምጣ፣ ቢላዋ አምጣ፣ መክተፊያ አምጣ፣ ማማሰያ አምጣ፣ ከዛ ደግሞ ሽንኩርት አምጣ፣ ድንች አምጣ ማለት ይኖርበታል ማለት ነው። ያ አንደኛው ፋንክሽን ነው። ራሱን ፋንክሽን ነው። ልክ እቃው ሲገባ ሲመጣለት ቢላዋ፣ መክተፊያው፣ ሽንኩርቱ፣ ድንቹ፣ ጎመኑ ምናምን ሲመጣለት ያ ግብአት ተጠቅሞ መስራት ይጀምራል ማለት እሱ ራሱን ፋንክሽን ነው ማለት ነው። ይህ ልክ እንደጨረሰ ደግሞ ያን ግብአቶች ተጠቅሞ ደግሞ ሪተርን ያደርጋል ማለት ነው። የመሰለ ምግብ ሪተርን ያደርጋል ማለት ስለዚህ ፋንክሽን የሚባለው ሪዩዘብል የሆነ ብሎክ ኦፍ ኮድ ነው። ከስተማይዝድ የሆነም አለ፣ ፕሪ ዲፋይንድ የሆነ ሜትድ አለ፣ ወይም ደግሞ ፋንክሽን አለ። ኦልሬዲ የተዘጋጀ ፋንክሽኖች አሉ። ለምሳሌ ብዙ ጊዜ ማትማቲካል ኦፕሬሽንስ የሚሰራ ነገር ስንሰራ ፕሪ ዲፋይንድ የሆነ ማትማቲካል ስኩዌር ሩት የመሳሰሉ ማለት ነው። ኢንፑት ፓራሜትር ይጠቀማል። ያው እንዳልኳቸው ሼፉ ምግቡን ለመዘጋጀት ግብአቶችን ይጠቀማል። ግብአቶችን ለመጠቀም ግብአት አቅራቢውን ይጠራል። እንደዛ ማለት ነው። እንደዛ አድርጋችሁ ተወስዱ በጣም አሪፍ ይሆናል። ለምሳሌ እዚህ ጋር መውሰድ እንችላለን። ፋንክሽን ካልኩሌት የሚሰራ ፋንክሽን ነው። ምንድነው የሚሰራው? ኳንቲቲ ታይምስ ፕራይስ ታይምስ 15%። ስለዚህ ያንድን እንዳልኳቸው አሁን ኢንቮይስ ሊሰራ ነው። ከስተመር መጣ፣ ኦርደር ያደርገ። ኦርደር ሲያደርግ ምን ያህል ነው ብዛቱ የሚለውን ኢንፑት ይጠይቃል። ከዛ ፕራይስ ደግሞ ከፋይናንስ ክፍሉ አሳይን የተደረገለት ፕራይስ አለ። ያን ኢንፑት ይወስዳል። ከክሬት ምንድነው ከከስተመር ኦርደር ብዛት ከፋይናንስ ክፍል ደግሞ ፕራይስን ወስዶ ምን ያደርጋል? አስ ኢንፑት ፓራሜትር ይወስዳል።
ፓራሜትር ምንድን ነው የሚለውን ዲቴል የራሱ የሆነ ኮንሴፕት ነው። እሱንም በደንብ ዲቴል አብራራላችኋለሁ። በጣም ዲቴል ነው፣ ግን ያው ቀለል አድርገን ለመማማር እነዚህ ነገሮች ማወቁ እየተሻለ ነው። ከዛ ኮድ ስናደርግ እነዚህ ፓራሜትር የሚባሉትን ነገሮች ሪተርን የሚባሉት ነገሮች ባሉ ምናምን የሚባሉት ነገሮች እዛው ላይ እንነጋገራለን። ብቻ እናንተ አብራችሁ ቆዩ እንጂ ማለት ሪተርን ያደርጋል ምን አድርጎ ኳንቲቲ ታይምስ ፕራይስ ታይምስ 1.15 የሚለውን አባስቶ ማለት ነው። አሁን ይቺ ፋንክሽን ካልኩሌት ቶታል የሚባለው ለሌላ ጊዜ እንጠራዋለን። አይሽ እንጠራዋለን። እንዴት እንጠራዋለን? አብረን ኮድ ስንጽፍ የምናየው ስለሆነ ማለት ነው። ለማንኛውም ፋንክሽን እና ሜትድ ያው ሪዞልቭ ኮድ ኦፍ ብሎክ ነው። ዳታ ስትራክቸር ኦርጋናይዚንግ ዳታ እንግዲህ ዳታችን ዝም ብሎ ስካተርድ ከሆነ በጣም ከባድ ነው። ስለዚህ ኦርጋናይዝድ መሆን አለበት ነው። የዳታ አወቃቀራችን ምን ይመስላል የሚለውን ለማየት አሬ ወይም ሊስት ይባላሉ። መልቲፕል አይተም ኢን ኦርደር ማስቀመጥ የሚያስችሉን ማለት ነው። ኦብጀክት ወይም ደግሞ ማፕስ የሚባል አለ። ምን ይባላሉ? ፕሮፐርቲ ያላቸውን ኔምድ ፕሮፐርቲ ያላቸውን ዳታዎች ስቶር ለማድረግ ማለት ነው። ያኛው መልቲፕል አይተምስ ኢን ኦርደር ማስቀመጥ ነው። ብዙ አይነት አይተሞችን በኦርደር ማስቀመጥ ነው። ኦብጀክት እና ማፕ ግን ፊቸር ፕሮፐርቲ ያላቸውን ፕሮፐርቲ ካል ነው እንግዲህ አትሪቢዩት እና ኔምን የያዘ ማለት ነው። ኔምድ ፕሮፐርቲስ ያላቸውን ዳታዎች ስቶር ማድረግ ማስቻል ነው። ከዛ ቴብል እና ዳታቤዝ እሱ በደንብ ስትራክቸር የሆነ አሬ እና ኦብጀክትን ወይም ሊስት እና ማፕን አንድ ላይ ኮምባይን ያደረገ ማለት ነው። ለምሳሌ እዚህ ጋር ኤግዛምፕል ማየት እንችላለን። ጆብ የሚባል አንድ ኦብጀክት አለ። ከዛ አይዲ የሚባል አትሪቢዩት አለው። አይዲ ከዛ ኔም አለው። አይዲ AZ001 የሚል አለው። ከስተመር የሚባል አትሪቢዩት አለው። ከዛ ቴምር ፕሮፐርቲስ የሚል ኔም አለው።